ሰላም ጤና ይስጥልኝ የኤቢሾ ዩቲዩብ ቻናል ተከታታዮች እንዴት ከረማችሁ? ዛሬም እንደተለመደው እንግዲህ ሁልጊዜ እንደምናደርገው አንድ ቪዲዮ ይዤላችሁ መጥቻለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷንም በመጫን ሁልጊዜ እንደዚህ አይነት ዩቲዩብ ቪዲዮዎች ስለቅ እንዲደርሳችሁ ኖቲፊኬሽኑ እንዲደርሳችሁ ማለት ነው። ዛሬም እንደተለመደው እንግዲህ በአንድ ሀሳብ መጥተናል። ይህ ሀሳብ በተለይ ግብርና ላይ ላላችሁ ሰዎች እጅግ በጣም ጠቃሚ ነው። ወደ ግብርናም ደግሞ ለመግባት ለምታስቡ ሰዎች ጠቃሚ መረጃ ስለሚሰጣችሁ እስከ መጨረሻው እንድትከታተሉ ግብዣዬ ነው። የዛሬው ሀሳብ እንግዲህ ሽንኩርት፣ በተለይ ሽንኩርት በመስኖ ማረስ ለምትፈልጉ ሰዎች ቤዚክ የሆነ ወይም መሰረታዊ የሆነ መረጃ ልስጣችሁ ብዬ በማሰብ ነው የመጣሁት። ይህም እንግዲህ ከማረሳችሁ ወይም ከእርሻ ካሰባችሁ ምን ማወቅ አለባችሁ፣ ምንስ መጠንቀቅ አለባችሁ፣ ምክንያቱም ከጀመራችሁ በኋላ የሚደርስባችሁ ኪሳራ እንዳይኖር ምንድን ነው ማወቅ ያለብን ብላችሁ ታስቡ ለዛ ሀሳብ መልስ የሚሆን ነው ማለት ነው ይዤላችሁ የመጣሁት። በዋናነት እንግዲህ ማወቅ ያለባችሁ መሰረታዊ ነገሮች አሉ። አንደኛው ሲዝኑን ማወቅ ነው። በተለይ የምንተክልበትን ወቅት ሽንኩርት ምን አይነት ወቅት ይመቸዋል የሚለውን በደንብ አድርገን መረዳት። በተለይ በመስኖ ከሆነ የምንጠቀመው በደረቅ ወቅት ቢሆን ተመራጭ፣ ዝናብ ከሚሆን በደረቅ ወቅት ቢሆን እጅግ በጣም ተመራጭ ይሆናል። ያም እንግዲህ በተለይ ውሃ እንዳይበዛበት ስለሚያደርገው ማለት ነው። ሽንኩርት ውሃ የሚበዛበት ከሆነ ስሩ ይበሰብስና ላልሆነ ነገር ኪሳራ ስለሚዳርገን ከዛ መጠበቅ ስላለብን በተለይ ሽንኩርትን ለማረስ ስናስብ እንደ መጀመሪያ ወይም እንደ ጀማሪ ሰው በበጋ ቢሆን ወይም ደረቅ በሆነ ሰዓት እጅግ በጣም ተመራጭ ነው። ሁለተኛው ልናውቀው የሚገባው መሰረታዊ ነገር የአፈሩን ሁኔታ ነው። በተለይ ውሃ የመቋጠር ባህሪ አለው ወይስ ደግሞ ውሃ የማስረግ ባህሪ አለው? ክሌይ ሶይል ነው ወይስ ሳንዲ ሶይል ነው ወይስ ሉሚ ሶይል ነው? ይሄን በደንብ አድርገን ማወቅ አለብን ከመጀመራችን በፊት ማለት ነው። ይሄ እንግዲህ የሚጠቅመን ለምንድን ነው? በተለይ ሽንኩርት ውሃ የሚተኛበት መሬት ከሆነ እጅግ በጣም ለኪሳራ ስለሚዳርግ የሚቋጥር ከሆነ መሬቱ ሽንኩርቱን ሊያበሰብስብን ስለሚችል ያንን በደንብ አድርገን መለየት ያስፈልጋል ማለት ነው። ወተር ሎጊንግ ወይም ውሃ እንዲበዛበት አይፈልግም። ያም ስሩ እንዲበሰብስና ውጤታማ እንዳንሆን ስለሚያደርገን ማለት ነው። ሌላኛው የውሃ አጠቃቀማችንን በደንብ ማወቅ መቻል አለብን። በምን ያህል ጊዜ ውሃ ልንሰጠው ይገባል የሚለውን ማለት ነው። በተለይ ደግሞ ትራንስፕላንት ካደረግን በኋላ ችግኝ አጽድቀን ችግኙን ካዛወርን ወደ ማሳ ካመጣን በኋላ በደንብ ማጠጣት ስላለብን እሱን በደንብ መረዳት ይኖርብናል። ውሃም ስናጠጣ ብዙ ጊዜ የተለመደው ዝም ብሎ ውሃ መልቀቅ ነው። ነገር ግን ግንዱ ላይ ቅጠሉ ላይ ማጠጣት የለብንም። በቦይ ነው ማጠጣት ያለብን። ያም እንግዲህ ለተለያዩ በሽታዎች ሽንኩርቱ እንዳይጋለጥብን ስለሚረዳ ውሃ ስናጠጣ በተቻለ መጠን ሽንኩርቱን ሳይሆን ማጠጣት ያለብን አፈሩ ላይ በቦይ መሆን አለበት ማለት ነው። እሱም በደንብ መረዳት መቻል አለብን። ውሃ እንዲበዛበትም እንዲያንስበትም ስለማይፈለግ ማለት ነው። እጅግ በጣም ቀዝቃዛ አካባቢና ከሆነ ከ7 እስከ 10 ቀን እየቆየን ማጠጣት ይኖርብናል። ሞቃት ከሆነ ደግሞ ከ5 እስከ 7 ቀን እየቆየን ብናጠጣው እጅግ በጣም ጥሩ ነው ማለት ነው። በተለይ ደግሞ ሃርቨስት ወይም ደግሞ ደርሶ ወደ ምርት በደረሰ ሰዓት ውሃ መስጠት የለብንም። ምክንያቱም ከ10 እስከ 14 ቀን ቀድመን ውሃ ልንከለክለው ይገባል ማለት ነው። ያ እንግዲህ ድርቀት እየደረሰ ስለሆነ እንዲደርቅ ጊዜ ይሰጠዋል በደንብ ማለት ነው። ያ ካልሆነ ግን እንደገና ስሩ እንዲያቀጥል ስለሚያደርገው እሱን መጠንቀቅ በጣም አስፈላጊ ነው። አራተኛው ቫራይቲ መምረጥ አለብን ወይም ደግሞ ዝርያ መምረጥ አለብን። ልንተክል ያሰብነውን ሽንኩርት ዝርያው ምን አይነት ነው? አንደኛ በሽታ ይቋቋምልናል ወይ? ምርት ይሰጠናል ወይ? ገበያውስ የሚፈልገው ምን አይነት ነው የሚለውን በደንብ መለየት ያስፈልጋል ማለት ነው። ይህንን በማሰብ
የምንዘራው የሽንኩርት አይነት ቫራይቲውን በደንብ ወይም አይነቱን በደንብ መለየት መቻል አለብን። በሽታ ከመቋቋም አንጻር ለምሳሌ ቦምቤ ሬድ የሚባል ዝርያዎች አሉ። የተለያዩ አዳማ ሬድ የሚባሉ ዝርያዎች አሉ እና ከምናስበው ነገር ጋር ሊሄድልን የሚችለውን መምረጥ ይኖርብናል ማለት ነው። ሌላኛው ነርሰሪ ማኔጅመንት ነው። በተለይ ደግሞ ችግኙን በደንብ አድርገን አስቀድመን ችግኙን ማፍላት ይኖርብናል። ምክንያቱም ቀጥታ ማሳው ላይ አይደለም ዘሩን መዝራት ያለብን፣ በመደብ አፍልተን ያን ያፈላነውን ትራንስፕላንት ማድረግ ያለብን ወይም መትከል ያለብን ማለት ነው። ያንን እንግዲህ ውሃ በማይተኛበት መልኩ ወይም ደግሞ መሬቱ ውሃ እንዲተኛበት አይፈቀድም። የተወሰነ ከፍ አድርገን መደብ አስተካክለን እና ሰርተን ነው ችግኙን መዝራት ወይም ዘሩን መዝራት ያለብን። ያም እንግዲህ ውሃ ቋጥሮ የተከልነው ወይም ያዘጋጀነው ችግኝ እንዳይበላሽብን ያደርገዋል ማለት ነው። ያንን ካደረግን ውጤታማ እንሆናለን። በላዩ ላይ ውሃ ማጠጣት አይጠበቅብንም። እሱንም መጠንቀቅ ይኖርብናል ማለት ነው። ሌላኛው ትራንስፕላንት ስናደርግ መጠንቀቅ ያሉብን ነገሮች ምንድን ናቸው? በተለይ ደግሞ ስናዛውር ማለት ነው ከማሳ ካዘጋጀነው ችግኙን ወደ ማሳ ተከላ ላይ ስናደርግ መጠንቀቅ ያለብን ማድረግ ያለብን ነገሮች ምንድን ናቸው? ስንተክል ስፔሲንጉን ጠብቀን መተከል አለብን። በተለይ ደግሞ በሽንኩርቱና ሽንኩርቱ መካከል 10 ሴንቲሜትር ክፍተት ሰጥተን መትከል አለብን። በቦይና በቦይ መካከል ደግሞ ከ30 እስከ 40 ሴንቲሜትር ክፍተት ሰጥተን መትከል ይጠበቅብናል። ይህም እንግዲህ ለተለያዩ ጥቅሞች አሉት። አንደኛ የአየር ዝውውር በደንብ እንዲኖረው፣ የታፈገ ወይም የታመቀ ከሆነ ሂዩሚዲቲ ሊኖረው ስለሚችል ወይም ወበቅ ሊኖረው ስለሚችል ለበሽታ ይጋለጥብናል ማለት ነው። እሱን በደንብ መጠበቅ ይኖርብናል። ይሄን በደንብ ማስተዋልም ያስፈልጋል ማለት ነው። በተለይ ደግሞ ትራንስፕላንት ወይም ደግሞ ከችግኙ ወደ ማሳ በምንተክልበት ሰዓት መሆን ያለበት ዳመና ወይም ደግሞ ፀሐይ በበረደ ሰዓት ቢሆን እጅግ በጣም ተመራጭ ነው። ያ ካልሆነ ግን ለጉዳት ስለሚዳርገው እሱን መጠንቀቅ መቻል አለብን። ስንተክልም ሙሉ ለሙሉ ወደ ውስጥ መቅበር የለብንም ማለት ነው። ችግኙን የተወሰነ ነው መቅበር ያለብን ወይም መትከል ያለብን ማለት ነው። ከተከልንም በኋላ በፍጥነት ውሃ ማጠጣት ያስፈልጋል ማለት ነው። ሌላኛው የማዳበሪያ አጠቃቀም ነው። እንግዲህ ማዳበሪያ ስንጠቀም አስቀድመን ከቻልን ኮምፖስት ካለን የተዘጋጀ ኦርጋኒክ ፈርቲላይዘር ካለን ከመስራታችን ወይም ከመትከላችን አስቀድመን ኮምፖስት ብንሰጠው እጅግ በጣም ተመራጭ ነው። ኮምፖስት ከሌለን ደግሞ ዳፕ ብለን የምንጠራውን ማዳበሪያ ብንሰጠው መሬቱ የበለጠ ለም እንዲሆን ስለሚያደርግልን ማለት ነው። በተለይ ደግሞ ሽንኩርቱን ከተከልን በኋላ ዩሪያ መስጠት እጅግ በጣም አስፈላጊ ነው ማለት ነው። ያ በደንብ ቅጠል እንዲያወጣ ያደርገዋል ማለት ነው። ናይትሮጅን እንዲያገኝ ስለሚያደርገው ማለት ነው። በተለይ ደግሞ ኤክሰስ ናይትሮጅን ወይም የበዛ ዩሪያ መስጠት አይጠበቅብንም። ምክንያቱም ቅጠል ብቻ ይሆንና ምርት እንዳይሰጠን ያደርገዋል ማለት ነው። ሊጋሽብ ስለሚችል እሱን እጅግ በጣም መጠንቀቅ ያስፈልጋል። ሌላኛው በሽታ ቁጥጥር ማድረግ ይኖርብናል። የተለያዩ ፔስቶች፣ የተለያዩ ዲዚዞች ሊነሱ ስለሚችሉ እነኛን በደንብ አድርገን መፈተሽ፣ ቀን በቀን ማየት ይጠበቅብናል ማለት ነው። ውሃ ስናጠጣ ላዩ ላይ ማጠጣት አይጠበቅብንም። በቦይ ነው ማጠጣት ያለብን። እሱ ከሌላ ከተለያዩ በሽታዎች እንዳይጠቃ ስለሚያደርገን ይጠብቅልናል ማለት ነው። በተለይ ደግሞ የተጎዳ ካገኘን እሱን ቀድመን ማስወገድ ያስፈልጋል ማለት ነው። ቀድመን ነቅለን ማስወገድ እጅግ በጣም ወሳኝ ነገር ነው። ከዛም ካለፈ እንግዲህ የተለያዩ መድኃኒቶችን እንደየአስፈላጊነታቸው መርጨትና መጠቀም ያስፈልጋል ማለት ነው። እንግዲህ ሌላኛው ማረም ነው። ማረም፣ መኮትኮት እነኚህ አስፈላጊ የሆኑ ማኔጅመንት ሲስተሞች ናቸው። እነኚህ እንግዲህ አረምን ማስወገድ፣ መሬቱ እንዲላላለት ኩርት በደንብ እንዲያኮርትና ስሩ ወደ መሬት በደንብ እንዲገባ መኮትኮት መቻል አለበት። የተለያዩ አረቦችን ከወጡ እነኛን ማስወገድ ይኖርብናል። በተለይ በዶማ በደንብ አድርገን መሬቱን ማላላት ያስፈልጋል ማለት ነው። አፈሩ እንዲላላለት ያስፈልጋል ማለት ነው። መጨረሻም እንግዲህ ሃርቨስት ስናደርግ ከደረሰ በኋላ እንዴት ሃርቨስት እናደርግ የሚለውን በደንብ ሲደርስ መሆን መቻል አለበት ማለት ነው። ያንን በደንብ መጠንቀቅ ያስፈልጋል። ከ70 እስከ 80 የሚሆነው ቅጠሉ በደንብ ያስታውቃል መድረሱን ማለት ነው። ይራገፋል፣ ይደርቃል።
ያኔ እንግዲህ መድረሱን በደንብ እናውቃለን። ቅጠሉ ሶፍት ይሆናል፣ የመለስለስ ባህሪ ይኖረዋል ማለት ነው መድረሱን ስናይ። ስለዚህ መዘግየት አይጠበቅብንም፣ መቅደምም አይጠበቅብንም። በደንብ ከደረሰ በኋላ ነው ሃርቨስት ማድረግ ያለብን። በተለይ ሽንኩርት እንግዲህ ልንረዳው የሚገባው ውሃ ብዙ አይፈልግም። በዛም ልክ ደግሞ የአየር ዝውውር ወይም ደግሞ ስፔሲንጉን ከተከተልን ውጤታማ እንሆናለን ማለት ነው። እነኚህን ሀሳቦች ረዱ ያስፈልጋል። ሽንኩርት በተለይ በመስኖ መስራት የሚፈልጉ ሰዎች ያስቀምጥኩላችሁን መሰረታዊ ነገሮች በመረዳት የግብርና ስራችሁን ማሳለጥ ትችላላችሁ። ለበለጠ እንግዲህ ኮሜንት ላይ የተለያዩ እንድሰራላችሁ የምትፈልጓቸው ሀሳቦች ካሉ ኮሜንት ላይ አስቀምጡልኝ። ምክንያቱም የበለጠ መረጃ ሲኖራችሁ የበለጠ ውጤታማ ትሆናላችሁ ብዬ አስባለሁ። ለዛሬ ያስኩት ሀሳብ ይሄ ነው። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ስለምትደግፉኝ ስለምታግዙኝም አመሰግናለሁ። ሁልጊዜ እንደምለው እንግዲህ ሰብስክራይብ ማድረግ አይረሳ። እናንተ ሰብስክራይብ ማድረግ፣ ኮሜንት ላይ መጻፍ፣ ሀሳቦቻችሁን መስጠት የበለጠ እንድንሰራ ስለሚያደርገን ማለት ነው። ስለነበረኝ ጊዜ እጅግ አድርጌ አመሰግናለሁ።